አሰላሙ አለይኩም ያ አህባቢ። ይሄ ቪዲዮ የአላህን ረህመት በጉጉት ለሚጠባበቁ በሙሉ እንደኔ የአላህ ረህመት የሚያስፈልገው ሰው የለም ለሚል በሙሉ ትልቅ ፊት ለፊታችን የረህመት ሌሊት አለ። አላህ ተባረከ ወተዓላ በዛ ሌሊት ላይ ይሉና ረሱላችን ሰለላሁ ዐለይሂ ወሰለም በረህመት አይኑ በማየት ሁሉንም ይምራቸዋል፣ ባሮቹን በሙሉ ይቅር ይላል አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ሙሽሪክ ሲቀር እንደዚሁም የተቀያየመ ሰው ሲቀር፣ ሳሒር ሲቀር፣ ወላጁን የሚያስቸግር ሲቀር፣ መጠጥ ላይ መጠጥ እየጠጣ የመጠጥ ሱሰኛ እንደገና መጠጡንም ለመተው ዝግጁነት የሌለው ሰው ሲቀር፣ ስድስተኛ ደግሞ ዝሙት ላይ ቢዚ የሚሆን ሰው እንደዚሁም ከዝሙትም ደግሞ ተውባ ለማድረግ ለመጸጸት ለመመለስ ዝግጁነት የሌለው ሰው ሲቀር ለሁሉም ይምራል። እንደዚሁም ሌሎች የተለያዩ ሰዎች አሉ። አላህ ከአላህ ረህመት ከሚያግደን ወንጀል በሙሉ አላህ ይጠብቀንና ማለት። ለዚህ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሉናል የሻዕባን አጋማሽ ሌሊት 15ኛ ሌሊት የሆነ እንደሆነ ሌሊቱን ቆማችሁ ቀኑን ጾሙ ይሉናል ረሱላችን ሰለላሁ ዐለይሂ ወሰለም። ሳሊሖች ምን ይሉናሉ? 5 ሌሊት ዱዓ ሙስተጃብ ይሆንበታል ካሉት ሌሊት አንደኛው ሻዕባን የሻዕባን አጋማሽ ሌሊት ነው። እንደዚሁም ረሱላችን ሰለላሁ ዐለይሂ ወሰለም ይሉናል ከመግሪብ ልክ ፀሐይ ከገባች ሰዓት ጀምሮ እስከ ፈጅር ድረስ አላህ ይጣራል። ሀጃ ያለው ሰው አለ ወይ ሀጃውን የሚሰጠው? እስትግፋር የሚያደርግ ማህርታም ይጠይቃል ወይ ማህርታ የሚሰጠው? ችግር ያለበት አለ ወይ ችግሩን ዞር ማድረግለት እያለ አላ ከዛ እንደው ይሄንን የሚፈልግ ይሄንን የምንፈልግ እያለ አላህ ተባረከ ወተዓላ ይጣራል ያሉበት ሌሊት ነው። በዚህ ታላቅ ሌሊት የአላህን ረህመት ከሚያገኙት ሰዎች አላህ ያድርገን። ለዚህ ነው ሳሊሖቹ ሐረር ላይም ከዚህ ሼኾቹ ሐበሻ ላይም እንደዚሁም ወደ ግብጽ እንሂድ፣ እንደዚሁም ወደ የመን እንሂድ፣ እንደዚሁም ወደ አልጄሪያ ወደ መግሪብ እንሂድ ከምዕራብ እስከ ምስራቅ ድረስ ሳሊሖቹ በዚህ ሌሊት ላይ የሚያደርጉት ዱዓ አለ። በዚህ ሌሊት ላይ የሚያደርጉት ተርቲብ አለ። 3 ያሲን ይቀራሉ አላህ ተባረከ ወተዓላ በላን እንዲመታ፣ ሁለተኛው ደግሞ አላህ ተባረከ ወተዓላ እድሜያቸውን እንዲያረዝምላቸው፣ ሶስተኛ ደግሞ አላህ ከሰው ቀቅቶ አላህ ተባረከ ወተዓላ ሰፊ ሪዝቅ እንዲሰጣቸው። ከዛ ከእያንዳንዱ ያሲን በኋላ ደግሞ ይህንን ተከታዩን ዱዓ ያደርጋሉ። ይህንን ዱዓ ባዮ ላይ ባለው ቻናል ሐረር ዳሩል ሙስጠፋ በሚለው ቻናል ላይ ይህንን ዱዓ መለቀላችሁ ይሆናል። መግሪብ እስከ ኢሻ በዚህ ያሳልፉታል። ልክ የዛን ሌሊት ማለት ነው። አላህ ተባረከ ወተዓላ የተቀበለው ሌሊት አላህ ያድርግልና። ከዛ በኋላ ሌሊቱን በሙሉ በዱዓ በኢስቲግፋር በአዝካር በዱዓ አላህ ሁሉም ባገራለት ያሳልፉታል። እኛ እናስታውሳለን ሰይድ አልሐቢብ ዑመር ጋር ከሰይድ አልሐቢብ ዑመር ቢን ሐፊዝ የመኑ ታላቁ ዓሊም የዳሩል ሙስጠፋ ኢማም ሼኻችን አልሐቢብ ዑመር ከ7 ሰዓት ጀምሮ እንድንቀሳቀስ ያደርጋሉ። ከዛ በኋላ አፍضل ሌሊቱን የምናሳልፍበት ቂራአቱል ቁርአን ነው። ቁርአን በደውር እየቀራን ሕዝብ ይባላል። ተሕዚብ ወይም ሀበሻ ላይ ደውር ይባላል። እንደዚህ ደውር እያደረግን ሐፊዞች ከሐቢብ ዑመር ጋር ደውር እናደርግ ነበረ። ልክ ሙሰላ ላይ ከሐቢብ ዑመር ጋር አስባችሁታል። ፊት ለፊታችን ሐቢብ ዑመር አሉ። እንደዚህ ደርሶ አንተ ጋር ይደርሳል፣ ትቀራለህ፣ እንደገዛ ሐቢብ ዑመር ጋር ይደርሳል። ምን አይነት መጅልስ ነው! አላህ ተባረከ ወተዓላ ይጠብቅልን። አላህ ተባረከ ወተዓላ በዲኑም በዱንያም የተጠቀሙ ሰዎች አላህ ያድርገን። ከዛ በኋላ አኺራ ሌሊት ላይ ختم እናደርጋለን እና አፍضل ሌሊቱን ልናሳልፍበት የሚችለው ነገር ቢኖር በዚህ በተባረከ ሌሊት ላይ የቁርአንን በመቅራት ነው። አላህ ተባረከ ወተዓላ ይወፍቀን። እንደዚሁም ሁሉም ሰው ሰለዋት፣ አዝካር፣ ዱዓ ያደረገ በጀማዓ ዱዓ ማድረግን ደግሞ የመሰለ ነገር የለም። በዚህ አይነት እናሳልፈው፣ ለቀኑን በጾም እናሳልፈው። ይሄ ብቻ ሳይሆን በሌሎች ወሮችም 13፣ 14፣ 15 መጾም ዓዳ አያሙል ቢድን መጾም ዓዳ እናድርግ፣ ባህሪያችን እናድርገው። አላህ ይወፍቀን። አላህ ተባረከ ወተዓላ ይቀበለን። ወሰለላሁ ተዓላ ዐላ ሰይድና ሙሐመድ ወአሊሂ ወሰሐቢሂ ወሰለም። ወልሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።